ድካማቸውን ቆጥሮ ለቤተክርስቲያን ከመከራ ብዛት እውቀት ይወለዳል። ሰዎች ለምንድነው ገድላትን የሚጠራጠሩ? ስለዚህ እሱ ሌላ ተስበት አለ። ከዚያ ጋር ታይዘው በተለይ ደግሞ ያስገረመን ለኔ ደግሞ አዲስ ሆኖ የታየን የክርስትና ተውሳክ ብለው ባጭር የገለጡባት መንገድ እጅግ ጥልቅና ምጥቀት ያለው ከዛም ደግሞ ከፍ ስንል ደግሞ በውበት የተላበሰ እንዴት ማየት መዓልትንም ሌሊትን ከፍለን እንዴት ማስላት እንዳለብን የነገሩ ያሳዩበት መንገድ ለኔ ተለየ ሆኖ አግኝቼዋለሁ። እናንተም ተስፋ በዚህ ላይ እንደምትወስዱ የኔ ተስፋ አለኝ። ስለዚህ የክርስትና ተውሳክ ላይ ሰኞ ለተወለደ ሕፃን እንዴት መዓልቱና ሌሊቱ እንደሚቀመር ለተወለደች ሕፃን እንዴት እንደሚቀመር ከተለመደው ሌላ የተለየ ሆኖ ስላገኘሁት እሱ ደግሞ ከዚህ ጋር ተካቶ በማየቴ ደስተኛ ነኝ። ስለዚህ በጥቅል ስናየው በሰባት ክፍል የተዋቀረ ሆኖ እናገኘዋለን። በውስጡ ግን ቅድም እንደነገርኳቸው ብዙ ምዕራፎች ያሉ ናቸው። ከሌሎቹ በተለየ ያዩበት ብዬ ለመናገር እንደሞከርኩት ወይም ለማብራራት እንደሞከርኩት ትውፊቱን ወይም መሰረቱን ወይም ጥንቱን ያንኑ በዛው በትውፊትነቱ በመሰረትነቱ ማስቀጠላቸው ትልቅ ከፍ የሚደረግ ቤተክርስቲያኗን ወደ ላይ ከፍ አድርጎ የሚያሳይ የኢትዮጵያን ደግሞ የእውቀትና ከዚያ በእውቀት ደግሞ የመራቀቅ መምህራን እንደሚታወቀው ንባብ መነሻ አላቸው። ያንን ንባብ በትርጓሜ ያብራሩ ታሪክ ተረጉሙታል። ያንን ትርጓሜ ደግሞ ያበሰጡታል። ያንን ያበሰጡትን ደግሞ ያራቀቁታል። ያንን ያራቀቁትን ደግሞ እጅግ ቅድም መምህር የኔታ መጋቤ ብሉይ አይበረ ሲነግሩ የነበረ በፍቅር ሲዋሃዱበት ደግሞ ይራቁበታል ማለት ወደ ላይም ወደታችም ያዩበታልና በእውቀትም በፍቅርም እንደሚገለጽበት ያሳዩን መጽሐፍ ስለሆነ አሁንም ለሁለተኛ ጊዜ መምህር ሚስቱ ባወቀን እንኳን ደስ አለዎት፣ ደስ አላችሁ እላለሁ። በድጋሚ ታመስገን ጋብዛለሁ። ስለዚህ መጽሐፋቸው ይህንን የመሰለ ነው። ብዙ በሰፊው አላየሁትም። ሌላው በቀጣይ በምናያቸው በቲክታክ መርሃ ግብራችን ላይ በመምህር ሚስቱ ዳራቸው አክብረን የጀመርነው ስላለ በዚያ ላይ እያንዳንዱን ሂስብ ሰጥተንበት እያንዳንዱ እየተነተን እያንዳንዱ እያብራራን እናየዋለን። ለዛሬው ግን በአጭሩ ሰዓት አለመውሰድ በዚህ በኩል ለማየት ሞክሬያለሁ። የረዳን ሁሉ ነገር ያከናወነልን የአንደበትም የሁሉም ባለቤት የሆነ ባህሪ ቅዱስ እግዚአብሔር ወልደ ማርያም በባህሪ ሥጋ ወልደ እግዚአብሔር በባህሪ መለኮት ኢየሱስ ክርስቶስ ወለዛሬ ተመሰገነ ይሁን። ሊቀጠበቅ መሰረትም እግዚአብሔር ቃለ ሕይወት ያሰማለን፣ በእድሜ በጤና ይጠብቅልን። ያው ሁለት ነገሮችን መናገር ፈልጋለሁ። ሁለት ለዚህ እንዲያቀርቡ የሆኑት ሁለት ምክንያቶች ናቸው። አንደኛው ስለዚህ መጽሐፍ ስናወራ ስንተጋገዝ ነው በሚል መንፈስ አብረውን ያሉ 2 ዓመት ካወቋቸው 2 ዓመት ሆኖኛል። በፍቅር አብረውን ያሉ ወንድማችን ስለሆኑ እግዚአብሔር በእድሜ ጤና ይጠብቅልን፣ ቃለ ሕይወት ያሰማልን። ያው እነ መምህር ያዕቆብ መላከ ምሕረት አባ ሄይስ እነሱ ኮሚቴ ሆኖ እንቅስቃሴ ኑሮ ጥሪዎቹን የተለያየ መንገድ እንድናደርስ ይህንን በዚህ መንገድ እንዲሄድ ለዚህ ጉባኤም መረጃ እየሰጠን ይሄ ጉባኤ ተዘጋጅቶ እንዲቆይና ዛሬ እንዲሆን የሆነውን ኮሚቴ አብረውን እያሉ እነሱ ናቸው። እግዚአብሔር በእድሜ ጤና ይጠብቅልን። አሁን ያው የመምህር ምስጢሩን እውቀታቸውን ትምህርታቸውን በተለይ ደግሞ ህይወታቸውን እዚህ ቅዱስ ጳውሎስ ከመጡ በኋላ ረጅም ጊዜ አሳልፈዋል። ብዙ ውጣ ውረዶች አሳልፈዋል። እኔ በሰማኋቸው ቃል በቃል ከእርሳቸው ሲናገሩ ስለሰማሁ መምህር ምስጢሩ ይህን ታስቡን መጋቢ አዲስ ስቡን በልዩነት ሌላ ዛውስ መምህር አይደለም፣ ግን አንዳንዴ ልብ የሚጣልበት ሰው ይመጣል ማለት ነው። በልዩነት ሲያነሱ ስለሰማን የኔታ መጣው እዚህ የልጆትን የተማሪዎችን እንደገና ሰውቱን ደግሞ የደከሙበትን እስካሁን ድረስ የነበረውን ፍቅር በሚገልጽ መንገድ ያው እኔ የሱም ያገኘሁት ሲምፕል በሆነ መንገድ አይለሉ ተገናኘ ማለት ነው። አላውቀው ግን የጠየቀኝን ጥያቄ እንኳን ረስቼው ነበር።
በኋላ መጥቶ በዚህ መጽሐፍ ጉዳይ ሲያነጋገር ነው ታስብ ህይወቱን ማጥራት የጀመረው እና በዚህ አይነት ህይወት በጣም ብዙ ሰዎች ዋጋ ከፍለዋል፣ አብራችሁ ናቸዋል። ብዙዎቻችሁ ስማችሁን ያነሳ የመጋቢ አዲስ ስቡን ያነሳሁት ደጋግሞ ስላሳበኝ ደጋግሞ ስለሰማሁት ማለት ነው። ስለዚህ መጋቢ አዲስ ስቡ መጥተው ህይወቱን ያሳለፈው እንዴት ነው ለእኛ እንድንረዳው ማለት ነው። በፍቅር ነው እንድንረዳው የመምህር ምስጢር ህይወቱን እንዲናገሩ ነው። ያወርል ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ዛሬ በዚህ ቦታ ላይ እንድንገኝ ጥሪ ያደረጉልን መምህር ምስጢሩ ወይም የመጽሐፉ ባለቤት መምህር ምስጢሩ ሊቃውንተ ቤተ ክርስቲያን እንደምን ዋላችሁ? እንግዲህ መጋቤ ብሉይ ቅድም እንደገለጡት በዚህ ዕለት የተገኛችሁ መንፈሳዊ ማዕድ እንደምትቋደሱ ተገልጧልና በዚህ ላይ ደግሞ ተጨማሪ የሆነው ወንድማችን የመምህር ምስጢሩ መጽሐፍ ምርቃት ነው። መምህር ምስጢሩ ያው እንደሚታወቀው ሰዋስወ ብርሃን የሚገቡ ደቀ መዛሙርት በሌላ ቦታ ብዙ ጊዜ ቆይተው የተዘዋወሩ ቤተ ክርስቲያኗ የምትፈልገውን ለቤተ ክርስቲያኗ አስፈላጊ የሆነውን ትምህርት ተምረው መምህር ከሆኑ በኋላ ነው የሚመጡት አብዛኞቹ። አንዳንዶቹ ሲያስተምሩ ቆይተው ጉባኤ ዘርግተው ቆይተው፣ አንዳንዶቹ ደግሞ በተለያዩ ቦታዎች የተለያየ ምስክር ይዘው ነው የሚመጡትና መምህር ምስጢሩን እንዲሁ በቤተ ክርስቲያኗ ትምህርት ሙሉ ሆነው በዜማውም በአቋቋሙም በቅኔውም ነው ወደ ሰዋስወ ብርሃን የመጡትና ሰዋስወ ብርሃን ሲገቡ እኛ ትምህርት ቤት እንደሚታወቀው የትርጓሜ ትምህርት አለ። እንደገና ደግሞ የስነ መለኮት ትምህርት ቀድሞ 4 ዓመት ነበረ። አሁን ደግሞ ትንሽ ወደ 3 ዓመት ሆኖ ጊዜው የሚሰጥ የስነ መለኮት ትምህርት አለ። የትርጓሜው ትምህርት ደግሞ የ5 ዓመትም የ6 ዓመትም አሁንም ደግሞ ሊቅ ተጨምሯል አለና ደቀ መዝሙር ያው ተፈትኖ ይገባል ወደ ትምህርት ቤቱ። መምህር ምስጢሩን ተፈትነው ገቡ። ግን የገቡት መጀመሪያ ኮርስ መሰለኝ ነው አይደለም። እንግዲህ ትምህርት የመቀበል አቅማቸውን ከፍተኛ ስለሆነ ትርጓሜ ብማር እኮ ይሻለኛል የሚል ሀሳብ በውስጣቸው ይመጣል። ያው ቤቱ ደግሞ መጀመሪያ ተወዳድረው አልፈው ገብተዋልና የገቡበት በጀቱ የኮርስ ነው፣ በኮርሱ ይቀጥላሉ ሲሏቸው እንደው አሁንም ሕሊናቸው አላርፍ ሲል መምህር መሰረት እኛ ብሉይ ኪዳን ትርጓሜ ይማሩ ነበር ያቋቋሙ መምህር መሰረት እኔ አሁን አሉ የሉም አሉ እንግዲህ ካሉ መልካም ነው። ሊቀ ጉባኤ ታላቅ ሊቅ ናቸው። እንግዲህ ብዙዎቻችሁ ታውቋቸዋላችሁ። አቋቋሙ ሲያስተምሩ ቆይተው ወደ ሰዋስወ ብርሃን የመጡት እሳቸው ደግሞ እሳቸው ይማሩ ነበር ከኛና ለእሳቸው ያወያዩዋቸዋል። መምህር ምስጢሩ እኮ መጽሐፍት ትርጓሜ መማር ብለው ሲያወያዩዋቸው ታዲያ እስኪ ቆይ እንሞክር ብለው እሳቸው ደግሞ መምህር መሰረት ማለት ሊቀ ጉባኤ መሰረት ደግሞ እኔን ያወያዩኛል። እንደው መቀበል የሚችል ሰው ትርጓሜ መማር የሚችል ሰው እንደው አንዳንድ ጊዜ ወደ እኛ ትምህርት ቤት ለትርጓሜውም የማይሆኑ አንዳንዴ ይገባሉ። ራሱ ኮርስ የሚገቡት ትርጓሜ ይገባሉ። ትርጓሜ የሚገቡትም ደግሞ ኮርስ የሚገባሉ። እንግዲህ ቤተክርስቲያናችን አሰራት ስለሆነ ሁላችሁም ታውቃላችሁ። እንግዲህ ለዚህ የሚሆነው ለዛ፣ ለዚህ የሚሆነው ለዚህ የሚሆነው እንግዲህ ብዙ ጊዜ የተዘዋወረ ነው አይደለ? የተገላቢጦሽ ነገር አለ
እና እንደውም እኮ በእውነት እንደው አንዳንዶቹ ራሱ ለትርጓሜ ሳይሆን ለኮርስ የሚሆኑ ትርጓሜ ይገባሉ። አልፎ አልፎ አንዳንድ ደቀ መዛሙርት ደግሞ አንዳንዶቹ ደግሞ ለትርጓሜ የሆኑ ደግሞ ለኮርስና ለትርጓሜ የሚሆን ሰው ነበሩ። እንደዚህ እንዲህ አይነት መቀበል የሚችሉ መወሰን የሚችሉ ሰው እንደው ቢሮውን ብንጠይቅ ብለውኝ ሊቀ ጉባኤ ከዚያ በኋላ እኔም እጄ ወደ ቢሮ ሰዎች ወደ አስተዳዳሪዎች ወደ መሪዎች ማለት ነው እና ብዙ ጊዜ ወደ ትምህርት ቤታችን እኛ እንደዋን ትንሽ መወሰን የሚችል ሰው እናጣለን። አንዳንድ ጊዜ በእርግጥ ብዙ ይገባል መግባቱን፣ ግን እንደው አብዛኛው ወደ ትርጓሜው መወሰን የሚችለው ቢገባ እና መወሰን የሚችል ሰው ነው ከኮርስ ከሚሆን ወደ እኛ አምጡልን ብዬ ጠየኳቸው። ከዚያ ላይ ያሉ ሰዎችም እሺ ችግር የለም እንግዲህ እናንተ ይወስናል ይዘብራችሁ ካመናችሁ ብለው ከዚያ በኋላ ከኮርስ ወደ ትርጓሜ ተቀይረው ወደኛ ጉባኤ መጡና አዲስ ኪዳኑን ትምህርት ጀመሩ ማለት ነው። የአዲስ ኪዳኑን ትምህርት ሲማሩ ምስጢር የመመርመር ችሎታቸው እጅግ በጣም ከፍተኛ ነው። እንግዲህ አብረው የነበሩ ደቀ መዛሙርት ይመሰክራሉ ማለት ነው። መምህራን ብቻ ሳይሆን ደቀ መዛሙርቱም ራሳቸው ጓደኞቻቸው የሚመሰክሩት ናቸው እና እጅግ ከፍተኛ የመቀበል ችሎታ ያላቸው ምስጢሩን የማገናዘብ ችሎታ ያላቸው ናቸው። አንድምታ ትርጓሜ ትርጓሜ ሲሰጥ እንዲያው አብዛኛውን ግዕዝ በግዕዝ ነው የሚሰጠው። እንደገና ደግሞ እየተረጎሙ መሄድ ነው እንጂ አይብራራም። ለምሳሌ አሁን መጋቢ ብሉይ ሲቆመው ቅድም እንዳብራሩት በአንድምታ ትርጓሜ እንደዚያ እየተብራራ አይሰጥም። በአንድምታ ትርጓሜ እንዲሁ ዋናው ነው የሚሰጥ፣ ልክ እንደ ቅኔ ማለት ነው የሚቀርበው እንደዛ ነው እና ተማሪው በራሱ ነው የሚያኝከው እና አኝከው በደንብ አድርገው እውነት ምስጢሩን የሚያወጡ ደቀ መዝሙር ነበሩ በሚማሩበት ጊዜ ማለት ነው። ከዚያ በኋላ ተምረው በሚገባ አጠናቀው ተመርቀዋል። በሚማሩበት ጊዜ እንዲህ አይነት ጠያቂ ተመራማሪ ነበሩ። ከዛም በኋላ እንግዲህ የእኛ ቤተ ክርስቲያን መቼም ያው እንደምታውቁት መሰረቱ ገና ሲጀመር ኢየሱስ ክርስቶስ ክርስትናውን በፈተና እንጀምር። እርሱ ክርስትናውን ጀመረ፣ ተፈተነ። ከዚያ በኋላ በእሱ ተከታዮች ሁሉ ፈተና አለ። የግድ ፈተና ይመጣል። በመምህር ምስጢሩም ትልቅ ፈተና መጣባቸው። እንግዲህ ፈተና አንዳንድ ጊዜ ለማስተማርም ይሆናል የሚመጣው ፈተና። በእርግጥ በፈተና ለሚሸነፍ እንጂ መጥፎ የሚሆነው ፈተናውን ለሚያሸንፍ ፈተና መጥፎ አይደለም፣ ጥሩ ነው ለሚያሸንፍ። ትልቅ ፈተና እየተማሩ እጅግ በጣም በሕይወታቸው ላይ በጤንነታቸው ላይ ከፍተኛ የሆነ እጅግ በጣም አሳሳቢ የሆነ እንደው ተስፋ የሚያስቆርጥ ከትምህርት ቤቱ ራሱ ሊያስወጣ የሚችል ፈተና ነበር የመጣባቸው። ያን ፈተና እንደምንም ተቋቁመው እንደምንም በብዙ መከራ መቼም አጠቃላይ የሰዋስወ ብርሃን ተማሪ ያውቃል፣ በጊዜ ነበረው ማለት ነው። ተማሪ ያውቃል እግዚአብሔር ቸርነት ፈተናውን አሸንፈው ትምህርታቸውን ቀጠሉ። ትምህርታቸውን ሲቀጥሉ ደግሞ በሕማሙ ምክንያት ለአንድ ዓመት ያህል ደግሞ እንዲሁ ስለቆዩ በጀታቸውን ደግሞ ለሌላ ቤቱ ሰጡባቸው። ይህም ደግሞ ሌላ ፈተና ሆኖ መጣ። ደግሞ ትምህርት ለመቀጠል ደግሞ ሌላ ፈተና ሆኖ በጀታቸው ተወጡ። አሁንም ደግሞ እንደገና ብፁዕ አባታችን አቡነ ሕዝቅኤልንም ጠይቀን እኔም ጠይቄያለሁ፣ ሌሎችም እንዲሁ ጠይቀው ብፁዕ አባታችን ክብር ይግባቸውና ፈቀዱልን። ከዚያም በኋላ በጀታቸውን አግኝተው ትምህርታቸውን የአዲስ ኪዳን ትምህርታቸውን አጠናቀው በጥሩ ሁኔታ
ተመረቁ። ከዚያም በኋላ እንደገና ደግሞ ትምህርታውንም አይበቃኝም ብሎ ደግሞ ወደ ብሉይ ኪዳን ትርጓሜ ገብተው አሁንም በብሉይ ኪዳን ትርጓሜ ላይ ነው ያሉት እና እንግዲህ መጽሐፍ ምን ይላል? ከመከራ ብዛት ከችግር ብዛት እውቀት ይወለዳል እንደሚለው እና እንግዲህ መምህር ምስጢሩ ይህንን መጽሐፍ እንዲወልዱ ያደረጋቸው በመከራው ማለፋቸው ይመስለኛል። መጽሐፍ ከባድ ነገር ነው። መጽሐፍ የሚጽፍ ሰው አይምሮውን ሰብስቦ አይምሮውን አስጨንቆ ነው። እየተዝናኑ መጽሐፍ አይጽፍም። መጽሐፍ አያዝናናም። የሚያዝናና ነገር አይደለም። እንደው አይምሮን ጭብጥ አድርጎ የሚይዝ ነው እና ለዚህ ደግሞ ያለፉበት ችግሩ ራሱ አንድ መንገድ የጠረገላቸው ይመስለኛል። ሰው በተፈጥሮ እንግዲህ በተፈጥሯችን እንደ ልምዳችን ነው የምንኖር። ልምድ ትልቅ ነገር ነው እና መዝናናት የለመደ ከመዝናናት ውጭ እኮ ሌላ አያስብም። በመከራ ውስጥ ማለፍ የለመደ ደግሞ መከራውንም ይለማመዳል፣ እግዚአብሔርም ያጸናዋል። ክርስትናችንም የሚያዘው ስለሆነ መስቀሌን እኔ ሊከተለኝ የሚወድ ቢኖር መስቀሌን ይሸከመኝ ነውና መስቀሉን ስለተሸከሙ ይመስለኛል እጅግ በጣም እግዚአብሔር አጸናቸው። ሕይወታቸው እጅግ በጣም የሚገርም እጅግ በጣም ድንቅ የሆነ እንደው ሰዋስወ ብርሃን ከዚያ በፊት ያለውን ብዙ አላውቀውም። እንግዲህ ሰዋስወ ብርሃን ያለውን ሕይወታቸው ግን እንዲህ አይነት ሕይወት ያላቸው የቤተ ክርስቲያን ታላቅ መምህር ናቸው። በእውነት ለወደፊትም ለቤተ ክርስቲያናችን ተስፋ ናቸው። መምህር ምስጢሩ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ መጽሐፉንም ይጨማምሩልን። እግዚአብሔር ያክብርልን። በአባትነት በመምህርነት ደግፎ እዚህ ያደረሱት መምህር ስለሆኑ እግዚአብሔር በእድሜ ጤና ይጠብቅልን። ከትናንት ቲክቶክ ገብተን ነበርና አንድ ሰው ሰላም በሚል ቲክቶክ አካውንት ገባና የተወሰነ ያለፈበትን መከራ መምህር ምስጢሩ ያለፉበትን መከራ እያወሩ ራሳቸው መምህር ምስጢሩ ሲናገሩ የተናገሩትና አእምሮ ውስጥ የተቀመጠ ነገር አለ እና ያለፉበትን ነገር በተመለከተ ያኔ የተሻገሩበትን ነገር አይቼ ሰዎች ለምንድን ነው ገድላትን የሚጠራጠሩ? ሌላ ሰው እኮ ነው የእነሱን ገድላት የቅዱሱን ገድል ሌላ ሰው ነው የጻፈው። ራሱ ቅዱሱ የራሱን ገድል ቢጽፈው ኖሮ ከዚህ በላይ እንከድ ነበር ማለት ነው አሉ። የኔን መከራ ሰላም ባለ ሌላ አካውንት ተናግሯል፣ ግን እኔ ከማውቀው ደግሞ ከዛ በላይ ነው። እኔ ራሴ ብናገረው ማንም ሰው አያምነኝም። ልክ አንድን ቅዱስ ራስ የቅዱሱን ታሪኩን ራስ ጻፍ ቢባል አሁን ከተጠራጠርን በላይ አሁን ከተቃወምን በላይ ልንጠራጠረው እንደምንችለው አሉ እና ይሄ ገድል በጣም ጽኑ በሆነ መከራ ውስጥ ጽኑ በሆነ ገድል ውስጥ እያለፉ ነው። ብዙ መከራዎች ነው ያለፉት። እኔ የሰማኋቸው ነገሮች አላውቃቸውም፣ ግን ሰዎች ራሳቸውን ሳወራቸው ከሰማኋቸው ነገሮች በጣም ብዙ ነገር ውስጥ ነው ያለፉት ማለት ነው። እግዚአብሔር ግን ሕይወትን ይጠብቃል። ስለዚህ አሁን የሚፈለገው ነገር ሕይወታቸው የቤተክርስቲያን ሕይወት ነው። ሕይወታቸውን በትክክል ቤተክርስቲያንን በሚጠቅም መንገድ እንዲሄድ ፍቅርና ጓደኝነት፣ ወንድምነት፣ ጸሎት አስፈላጊ የሆነ ሁሉ ድጋፍ መደረግ አለበት። ይሄ አንዱ ነገር ነው ማለት ነው እና ስለዚህ እግዚአብሔር በእድሜ ጤና ይጠብቅልን። አሁን መጽሐፉን እንመረቃለን። እዛ ጋር ያሉ አባቶችና ወንድሞች እህቶች መጽሐፉን ይዘው ወደ አባታችን ይመጣሉ። መጽሐፉን ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ መጽሐፉን ይመርቁልናል። በዚህ መሰረት መጽሐፉን እናደርጋለን። ከዛ በኋላ እሳቸው ንግግር ያደርጋሉ። ቅኔም ይኖረናል። የሽያጭ የመቀስቀሳ ፕሮግራሞችም እናደርጋለን ማለት ነው። ወደ እርሱ እንሄዳለን። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። የመምህራችን ወንድማችን ድካማቸውን ቆጥሮ ለቤተ ክርስቲያን ፍሬ ያደርግልን። አምላካችን በቸርነቱ ይጠብቀን፣ በረድኤቱ እንዳይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ
የዚህ መንግስት ኃይል ጠዋት ለዓለም በሰላም ቅዱስ ገብርኤል መልአክ ማርያም ሰላም ነሽ ድንግል በኅሊናኪ ወስላችን እግዚአብሔር ጽባኦት ሰላም ነሽ ጉበር ታራንቲ ተፈሥሒ ኦ ሊቀ እግዚአብሔር ምድረኪ ጸአሊ ስለ አመቁ ልጅ ኢየሱስ ክርስቶስ ከመ ይስረ